እንግዲህ ስለ ፕሮቴስታንት ተሐድሶ ሁላችንም ሰምተናል። ነገር ግን ከዚያ በመቶዎች ከሚቆጠሩ ዓመታት በፊት አንድ ትንሽ ግን በጣም ደፋር የሆነ ቡድን በወቅቱ ከነበረው እጅግ በጣም ኃያል ተቋም ጋር ለመጋፈጥ እንደደፈረ ያውቃሉ። ዛሬ የምናየው ይህን ብዙም ያልተነገረለት የዋልደንሳውያን ታሪክ ነው። እስኪ አንድ ጥያቄ እንጠይቅ። የፕሮቴስታንት ተሐድሶ 300 ዓመት ቀድሞ ተጀምሮ ቢሆን ኖሮስ? ይህ ጥያቄ ነው በቀጥታ ወደ ዋልደንሳውያን ታሪክ እምብርት የሚወስደን። ታሪኩ የሚጀምረው በ12ኛው መቶ ክፍለ ዘመን ፈረንሳይ ውስጥ ነው። እናም ሁሉም ነገር የተቃጠለው በአንድ ሰው ነው። በአንድ ሰው በጣም ስር ነቀል የግል ውሳኔ ነበር። ከዚህ ሁሉ ታሪካዊ እንቅስቃሴ ጀርባ ያለው ሰው ፒተር ዋልዶ ይባላል። እኚህ ሰው በዘመኑ እጅግ በጣም ስኬታማና ሀብታም ነጋዴ ነበሩ። ግን አንድ ቀን ሁሉንም ነገር ትተው ፍጹም የተለየ መንገድ ለመከተል ወሰኑ። የዋልዶ ለውጥ በሩመት አስገራሚ ነበረ። እስኪ ያስቡት፣ ስኬታማ ነጋዴ ሆነው ሳለ ሀብታቸውን በሙሉ ለድሆች በትነው አከፋፈሉ። ከዚያ ስለ በፈቃደኝነት ደህንነት መስበክ ጀመሩ። በቁሳዊ ሀብት በሚለካበት ዘመን እንዲህ አይነት ውሳኔ እጅግ በጣም አስደንጋጭ ነበረ ማለት ይቻላል። የዋልዶ ውሳኔ ግን የግል ብቻ ሆኖ አልቀረም። ወዲያው ብዙ ተከታታዮችን አፈራ። ነገር ግን ይህ አዲስ እንቅስቃሴ ከወቅቱ ቤተ ክርስቲያን ጋር በቀጥታ ግጭት ውስጥ የከተቱት መሰረታዊ የሆኑ እምነቶች ነበሩት። እምነታቸው መሰረቱ ቀላልነት ነበር። ልክ እንደ ሐዋርያት በፈቃደኝነት ድህነት ውስጥ መኖርን ያበረታቱ ነበር። ነገር ግን እንቅስቃሴያቸውን አደገኛ ያደረገው የመጨረሻው ነጥብ ነው፣ አዲስ ኪዳንን ወደ ተራው ሕዝብ ቋንቋ መተርጎሙ። በወቅቱ ይሄ ነገር በፍጹም የማይታሰብ ነበር። የግጭቱ ዋና መንስኤ ይሄው ነበር። በወቅቱ የካቶሊክ ቤተ ክርስቲያን መጽሐፍ ቅዱስ በላቲን ብቻ እንዲነበብ እና በካህናት ብቻ እንዲተረጎም ታምን ነበር። ዋልደንሳውያን ግን ተራው ሕዝብ መጽሐፍ ቅዱስን በራሱ ቋንቋ አንብቦ እንዲተረጎም ይፈልጉ ነበር። ይህ ማለት በቀጥታ የቤተ ክርስቲያኒቱን ስልጣን መገዳደር ነበር። እናም ውጤቱ ምን ሆነ? በእነዚህ እምነቶቻቸው ምክንያት ከቤተ ክርስቲያን ተወገዙ፣ እንደ መናፍቃንም ተፈረጁ። ይህ ውሳኔ ደግሞ ለቀጣይ መከራቸው በር ከፈተላቸው። እንግዲህ ከዚህ በኋላ የገጠማቸው ነገር በጣም ጨካኝ ነበር። አሁን የምናየው ለብዙ መቶ ዓመታት የዘለቀውን የመትረፍ ትግላቸውን ነው። የዋልደንሳውያን ጉዳይ በቀላሉ የሕይወት እና የሞት ጉዳይ ሆነ። በ30ኛው መቶ ክፍለ ዘመን ስደቱ ሲበረታባቸው የቤተ ክርስቲያኒቱ ምላሽ እጅግ በጣም ጨካኝ ነበር። ተከታታዮቻቸው በጅምላ ተጨፈጨፉ፣ ብዙዎች በእሳት ተቃጠሉ። ትግላቸው ለአንድ ትውልድ ብቻ አልነበረም። በፍጹም እንቅስቃሴው በሺህ ዓመቱ 17 ዓመተ ምህረት አካባቢ ከተጀመረ በኋላ ለዘመናት የዘለቀ ስደት ደርሶባቸዋል። በመጨረሻ የሃይማኖት ነፃነት ያገኙት በ1948 ዓመተ ምህረት ነበር። አስቡት፣ ከጀመሩ ከ700 ዓመታት በኋላ ይህ ብቻውን መትረፋቸውን ምን ያህል አስደናቂ እንደሚያደርገው ያሳያል። እሺ፣ ታዲያ ይህ አነስተኛ ቡድን ይህን ሁሉ ጫና ተቋቁሞ እንዴት ሊተርፍ ቻለ? መልሱም የሚገኘው ወደ ተራሮች በመሸሻቸው ላይ ነው። ስደቱን ለማምለጥ ብዙዎቹ ወደ አልፕስ ተራሮች መሰደድ ነበረባቸው። በፈረንሳይ እና በጣሊያን ድንበር ላይ በሚገኙት ሩቅ የፒየድሞንት ሸለቆች ውስጥ እምነታቸውን በስውር መተግበር ቻሉ። በተራሮች ውስጥ ተደብቀው ዓላማቸው አንድና ግልጽ ነበር፣ መትረፍ እና እምነታቸውን በድብቅ መተግበር። የእምነታቸውን ፍንጣቂ በዚህ መንገድ ለዘመናት ጠብቀው ለቀጣዩ ትውልድ አስተላለፉ። እስኪ አሁን ደግሞ ይህን የረጅም ጊዜ የመትረፍ ታሪካቸውን ከፕሮቴስታንት ተሐድሶና ከዛሬው ህልውናቸው ጋር እናገናኘው። ያው በመጨረሻም እንቅስቃሴያቸው ከተሐድሶ ታላቅ እሳት ጋር ተዋሃደ። ከ16ኛው መቶ ክፍለ ዘመን የፕሮቴስታንት ተሐድሶ በኋላ የዋልደንሳውያን ቤተ ክርስቲያን የካልቪኒዝም ስነ መለኮትን በመቀበል የኢጣሊያን የካልቪኒስት አብያተ ክርስቲያናት ቅርንጫፍ ሆነች። ታሪካቸው ግን እዚያም ላይ አላበቃም።
በቅርቡ በ1978 ዓመት ዘመናዊቷ የዋልደንሳዋን ወንጌላዊት ቤተ ክርስቲያን በጣሊያን ከሚገኘው ከሜቶዲስት ወንጌላዊት ቤተ ክርስቲያን ጋር ተዋህዳለች። ይህም ቀጣይ ለውጣቸውን ያሳያል። ዛሬም ቢሆን በጣሊያንና በስዊዘርላንድ በጣም ንቁ ተሳትፎ አላቸው። የዘመናዊቷ ቤተ ክርስቲያን ትኩረት በአባሎቻቸው መዋጮ የሚደገፉ የበጎ አደራጎትና የባህል ፕሮጀክቶች ላይ እንዲሁም በሃይማኖቶች መካከል በሚደረጉ ውይይት ላይ መሳተፍ ነው። በቃ ይሄ ታሪክ ከ12ኛው መቶ ክፍለ ዘመን የአንድ ነጋዴ ውሳኔ ተነስቶ እስከ ዛሬዋ ዘመናዊ የፕሮቴስታንት ቤተ እምነት ድረስ የዘለቀ የ850 ዓመት አስደናቂ የጽናት ጉዞ ነው። በመጨረሻም ይህ ታሪክ አንድ ጥያቄ እንድናስብበት ይጋብዛል። የዋልደንሳውያን ታሪክ የመትረፍ ታሪክ ነው። ግን እስኪ እናስበው፣ ስንት ሌሎች እንደነሱ የነበሩ የለውጥ እንቅስቃሴዎች ይህን ዕድል አላገኙ? በታሪኩ ስንት ድምጾች ጠፍተው ቀርተው ይሆን? እስቲ በአእምሯችን ወደ ኋላ ወደ 15ኛው ክፍለ ዘመን ቦሄሚያን ጓዝ። በዛ ዘመን የጦር ሜዳውን የሚቆጣጠሩት የአውሮፓ ምርጥ ተዋጊዎች በብረት ጋሻ የተሸፈኑት ባላባቶች ነበሩ። በቃ የማይቆሙን ኃይሎች ይመስሉ ነበር። ነገር ግን አንድ ያልተጠበቀ ፈጠራ ሁሉንም ነገር ሊቀይረው ነው። ይህ ፈጠራ የጦርነትን ታሪክ ለዘላለም የቀየረው የሁሳይቶች የጦር ሰረገላ ነው። ታሪኩ ሁሉ የሚጀምረው በአንድ ሰው ሞት ነው። ያን ሁስ በመናፍቅነት ተከሶ በእሳት እንዲቃጠል ተፈርዶበታል። ይህ ድርጊት እንደተጠበቀው በመላው የቦሄሚያ መንግስት ውስጥ ከፍተኛ ቁጣ ቀስቀሴ። እናም ይህ ቁጣ ዝም ብሎ አልበረደም፣ ወደ ሙሉ አብዮት ተቀየረ። ተራው ሕዝብ የቅድስት ሮማን ግዛት ኃያል ጦርን ለመጋፈጥ ተነሳ። እንግዲህ የዚህ ትንታኔ ዋናው ጥያቄ ይሄ ነው። በአብዛኛው ከገበሬዎች የተወጣጣ በቂ ትጥቅ ያልነበረው ሰራዊት በዘመኑ ከነበሩት እጅግ በጣም ኃይላንና በጦር የሰለጡን ባላባቶች ጋር እንዴት ሊወጋ ቻለ? እንዴት ሊቋቋማቸው ቻለ? እሺ፣ ለመጀመር ሁሳይቶች ምን ያህል አስቸጋሪ ሁኔታ ውስጥ እንደነበሩ በቅጡ እንመልከት። በሁለቱ ኃይሎች መካከል የነበረው ልዩነት ከሰማይና ምድር ነበረ ማለት ይቻላል። በአንድ በኩል የንጉሠ ነገሥት ሲግዝመንድ ሙያዊ በሚገባ የተጣቀነና የተደራጀ ጦር አለ። በሌላ በኩል ደግሞ በአብዛኛው ከገበሬዎችና ከእጅ ባለሙያዎች የተወጣጣ በቂ ትጥቅም ሆነ ስልጠና ያልነበረው የሁሳይት ሰራዊት ይገኛል። እናም ወሳኛው ነጥብ ይሄ ነው። ሁሳይቶች በተለመደው የጦርነት ስልት ፊት ለፊት ተጋፍጠው ቢዋጉ ሽንፈታቸው አይቀሬ መሆኑን ጠንቅቀው ያውቁ ነበር። ያው ይሄ ሁኔታ አዲስ ነገር እንዲፈጥሩ ወይም ሙሉ ለሙሉ እንዲጠፉ አስገድዶቸዋል። እናም ይሄ በቀጥታ ወደ መፍትሄው ይወስደናል። ከጀርባው ደግሞ አንድ ባለራዕይ መሪ አለ፣ ያን ዚዝካ እና የእሱ አብዮታዊ ጽንሰ ሐሳብ። ያን ዚዝካ ከተባለው ይሄ ሊቅ አንድ በጣም ተራ እና በየቀኑ ጥቅም ላይ የሚውልን ነገር ማለትም የእርሻ ሰረገላን ወደ ገዳይ የጦር መሳሪያነት የመቀየር አስደናቂ ሐሳብ አመነጨ። እንግዲህ የቫገንበርግ ዋና ጽንሰ ሐሳብ ይሄ ነው። ተራ ሰረገላዎችን በሰንሰለት በማያያዝ በቅጽበት ተንቀሳቃሽ ምሽግ መፍጠር። ይሄ ምሽግ የባላባቶችን አስፈሪ የፈረሰኛ ጥቃት ኃይል በማምከን ረገድ ትልቅ ሚና ነበረው። እዚህ ጋር ግን አንድ ነገር መታወቅ አለበት። ቴክኖሎጂው ብቻውን የታሪኩ ግማሽ ክፍል ነው። የስኬቱ እውነተኛ ቁልፍ የነበረው የታቦራውያን የተባለው አክራሪ ቡድን የነበረው ልዩ ርዕዮተ ዓለም ነበር። የታቦራውያን አክራሪ ማህበራዊ አስተሳሰቦች ለምሳሌ የጋራ ንብረት እና እኩልነት አዲስ አይነት ሰራዊት ለማሰልጠን እና በከፍተኛ ዲሲፕሊን ለማነጽ አስችሏቸዋል። ይህ የጋራ መንፈስ በጦር ሜዳ ላይ ለየት ያለ ጥንካሬ ሰጥቷቸዋል። እሺ፣ ታዲያ ይህ የሰረገላ ምሽግ በትክክል እንዴት ነበር የሚሰራው? እስቲ ወደ ዝርዝሮቹ በጥልቀት እንግባ። እያንዳንዱ ሰረገላ የራሱ የሆነ ልዩ የሰለጠነ 20 ሰዎችን ያቀፈ ቡድን ነበረው። ቡድኑ ውስጥ ደግሞ ከሩቅ የሚተኩሱና ለቅርብ ውጊያ የተዘጋጁ ተዋጊዎች በሚገባ ተቀላቅለው ነበር።
ሁሳይቶች በጣም በልሆች ነበሩ። ዝቅተኛ ቴክኖሎጂ በመጠቀም በከባድ ጋሻ የተሸፈኑ ጠላቶቻቸውን የሚመክቱ ልዩ መሳሪያዎችን ሰሩ። ለምሳሌ ተራ የእርሻ በትሮች ወደ ገዳይ የጦር መሳሪያነት ለወጡ። ያ ብቻም አይደለም። ሁሳይቶች ቀድመት የሆኑ የጦር መሳሪያዎችና መድፎችን ከመከላከያ ሰረገሎቻቸው ላይ በመተኮስ ከዚህ በፊት ታይቶ የማይታወቅ የተኩስ ኃይል መፍጠር ችለዋል። ይህ ደግሞ በመከላከያ ደረጃጀታቸው ላይ ከፍተኛ የተኩስ ኃይል እንዲጨምር አድርጓል። እንግዲህ እነዚህ ሁሉ ነገሮች በጦር ሜዳ ላይ እንዴት አንድ ላይ ተቀናጅተው ይሰሩ ነበረ? እስቲ የውጊያ ስልታቸውን እንመልከት። የሁሳይቶች የውጊያ ስልት በሦስት ግልጽ ምዕራፎች የተከፈለ ነበር። በመጀመሪያ መከላከያን ወደ አውዳሚ የማጣካት ስልት የቀየሩበት ብልህታዊ መንገድ ነበር። ጠላት እንዲያጣቃ ይጋብዙታል፣ ያደክሙታል፣ ከዚያም የመልሶ ማጣቃት ይከፍቱበታል። በዘመናዊ ወታደራዊ አነጋገር ሆል ዳውን የሚባል ስልት ይጠቀሙ ነበር። ይሄ ብልሃታዊ የመሬት አቀማመጥ አጠቃቀም ለተኳሾቻቸው ከፍተኛ የበላይነት እንዲያገኙ አስችሏቸዋል። እሺ፣ ወደ ማጠቃለያው ስንመጣ ስለ ሁሳይቶች አስደናቂ ስኬት፣ በመጨረሻ ስለደረሰባቸው ውድቀት እና በወታደራዊ ታሪክ ላይ ስላሳደሩት ዘላቂ ተጽዕኖ እናነሳለን። ይሄ አብዮታዊ የጦርነት ሥርዓት ከ1419 እስከ 1434 ዓመት ድረስ ለ15 ዓመታት ለ15 ሙሉ ዓመታት ሁሳይቶች 5 ተከታታይ ጸረ ሁሳይት የመስቀል ጦርነቶችን እንዲያሸንፉ አስችሏቸዋል። የሚገርመው የንቅንቃዩ ትልቁ ድክመት ውስጣዊ ክፍላቸው ነበር። አጠቃላይ አብዮት ይፈልጉ በነበሩት አክራሪ ታቦራውያን እና ስምምነት ይፈልጉ ከነበሩት ለዘብተኛ ኦትራኮስቶች መካከል ከፍተኛ ልዩነት ተፈጠረ። በመጨረሻም ይሄ ልዩነት ለውድቀታቸው ዋና ምክንያት ሆነ። ምንም እንኳን በመጨረሻ ቢሸነፈፉም የሁሳይቶች ወታደራዊ ፈጠራዎች ለዘመናት ተጽዕኖ አሳድረዋል። እግረኛ ጦርን፣ የተኩስ ኃይልንና የመከላከያ ስልጠንን በአዲስ መንገድ በማጣመር የጦርነትን ታሪክ ለዘላለም ለወጡ። እናም በመጨረሻ ይሄንን አነቃቂ ጥያቄ እያሰላሰልን እንለያይ። የሁሳይቶች እንቅስቃሴ በታሪክ መዝገብ ውስጥ እንዴት መታወስ አለበት? በሃይማኖት ታሪክ ውስጥ እንደ አንድ ንዑስ ክስተት ብቻ ወይስ የወታደራዊ አብዮት መጀመሪያ ተብሎ? የዛሬው ትንታኔያችን እዚህ ላይ ተጠናቀቀ።